ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። እንደተለመደው ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይሄን ቤተሰብ ተቀላቀሉ። ላይክ፣ ሼር እና ኮሜንት መጻፍም እንዳይረሳ። ወደ ቪዲዮዎች። አንድ ወንድ አንዲትን ሴት ሊያገባት ተጫጭተዋል። ልቡ ሁሉ ጊዜ የሚኖረው ከየት ይመጣል? ከየት ነው የሚሆነው? አቤት እንዲያገባት ተስፋ ካደረጋት ምን ሴት ዳር ተስፋው እዚያ ነው የሚወዚያ ሌት ተቀን እሷን ነው የሚያስበው። ተስፋ የምታደርገው ነገር ልብህን ይዘዋል ይባላል። ተስፋ የምታደርገው ነገር ልብህን ይዘዋል። ስለዚህ ተስፋን ህዋሳት እንዲስተካከል ልብህን አስተካከል። ልብህን እንዲስተካከል ተስፋህን ሰው ተስፋ ካደረገው ነገር ላይ ልቡ ይኖራል። ሹመትን ተስፋ ካደረገ ሌት ተቀን ልቡ ምን ጋር ምንድነው የሚያስበው? ብርን ተስፋ ካደረገ ልቡ ምን ሲያይ ነው የሚነቃ? ያሰብነው ነገር ልባችን ይይዘዋል። እስኪ በሉ አንድ ጊዜ ልብን እንዴት እንደሚይዘው ተመልከቱ። ተመስጦን የሚያመጣው ተስፋ ያደረግነው ነገር የምናስበው ነገር ነው። እግዚአብሔር ላይ ልቡን የጣለ ሰው እግዚአብሔር ብቻ ነው የሚያስበው። ቅዱስ ዮሐንስ አጽር አይ እግዚአብሔር ባሪያውና በአምሳሉ ፈጠረን፣ ኋላ ደግሞ በደልነ ወጣን፣ ከገነት ተባረርን። በኋላ ደግሞ በኖህ በአብርሃም በሎጥ በነቢያት መከረን፣ ሕግን ሰራልን። በዚህ መጽደቅ ቢሳነን ራሱ ሰው ሆኖ ሊፈልገን መጣ። ሰውን ሁሉ አዳነ፣ በደሙ ቀደሰ፣ የንስሐ በር ሰጥቶን ሄደ። ደግሞ እንደገና ደግሞ ሌላ መጽደቂያ ምንኩስና ያምጣ ወይ ግሩም እያለ ሲያደንቅ አንድ መነኩሴ መጣና አጨበጨበ። አባ ምንድነው አለ። ቁና ይስጦኝ ብዬ ነው። እዛ ወጥቶ እሺ ብሎ ገባና አይ እግዚአብሔር ደግሞ እንደዚህ ያርግልን ብሎ ቁናውን ረስቶ ስለ እግዚአብሔር ያስባል። ሁለተኛም አጨበጨበ። እሺ ቆይ ላምጣልህ ብሎ ገብቶ አይ እግዚአብሔር ስለ እግዚአብሔር ያስባል። ሶስተኛ ደግሞ ወጥቶ ደግሞ አሁን ወንድሜ ስለ ቁና የማስብበት ጊዜ የለኝም ና ራስ ገብተው ዘር ብሎ ይዞት ገባ ወደ ውስጥ ማለት ነው። ይሄ ሰው ቅርጫት ሰርቶ እሱን ሽጦ ነው የዕለት ጉርሱን የሚበላ። ዮሐንስ አጽር ገበያ ሂዶ ስለ ሚካኤልና ስለ ገብርኤል ነው የሚያስበው። ሚካኤልና ገብርኤልን ያያቸዋል። ባለ ቅርጫት ዋጋ ነገር ተባለ። ሚካኤል ነው ገብርኤል ነው የሚበልጠው ይላል። አንተ ዋጋውን ንገረኝ። ምን ውድ ነው? ሰው ሁሉ ጥሎት ተመልሶ መጣ። እሱ ጨንቀዋል። እግዚአብሔር ምግብ እኮ ነው። በኋላ በኩል ቀሚስን መቅደድ በመጽሐፍ ቅዱስ ቋንቋ ድንግልና የለኝም ማለት ነው ትርጉሙ። ታውቁታላችሁ? አይገርማችሁ? ለወንዶቹ ማስታወቂያ እኔ ድንግልና የሌለ ሴት ነኝ እያላችሁ ስትነግሩ ነው የምትሉ ማለት ነው። ተጃጅላችሁ አንዴ እናንተ የዳዊት ልጅ ትማር ወንድሟ አምኖን ጉስቁልና አድርሶባት ድንግልናዋን ስታጣ ክብሬን አጣው ብላ ልብሷን በኋላ በኩል ቀደደችው ይላል። ስለዚህ የዚያ ነው ትርጉሙ ማለት ነው። አሁን ሁሉም ትርጉም አለው። አሁን ካባ ያደረኩበት ምክንያት ትርጉም አለኝ። ቆቤም ትርጉም አለው፣ ቀሚሴም ትርጉም አለው። ለምሳሌ ይሄ የክርስቶስ የሾህ አክሊል ነው። ቀሚሱ ደግሞ በዕለተ ዓርብ የለበሰው ቀሚስ ምሳሌ ነው። የመነኮሳትና የጳጳሳት ቀሚሱ እጅየው ሰፊ የሚሆንበት ምክንያት ይሄ ብዙ እጅ ያስገባ የለ ብዙ ሰው ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ነው እንጂ ለጌጥ አይደለም ከሰፊ ቀሚስ የምናደርገው ማለት ነው። ሁሉም ትርጉም አለው። የአሮን የልብስ አሁን እግዚአብሔር ትርጉም አንዳንድ ሰው ሞኝ ሲሆን ሰምታችሁ ታውቁታለች። ዋናው የልብ ንጽህና ነው፣ የልብ ቅንነት ነው። እግዚአብሔር እንደው እንደዚህ ያለ ብሎ ይቀልዳል። አይገርማችሁ? ደግሞ እኮ እንደዚያም ብሎ ልቡም ቅን አይደለም እኮ። ይገርማል እኮ ልቡ ደግሞ እንደዚያም ብሎ ቅን አይደለም፣ ግን ዋናው የልብ ቅንነት ነው፣ ንጽህና ነው ዋናው ይላል። እንደዚህ ያለ ነገር የለም። እግዚአብሔር ለእያንዳንዱ ነገር ትኩረት ይሰጣል። አሁን ልብ ብላችሁ ስሙ። ብዙ ሰዎች ተሰብስበው እያለ ሕፃን ልጅ ቢያለቅስ ቶሎ ብላ ለቅሶ የሚሰማት የወለደች ናት ያልወለደች ናት? የወለደች ሰው የጎረቤት ልጅ ራሱ ቢያለቅስ ቶሎ የምትሰማ እናት ናት። ምክንያቱም ትኩረት ስለምትሰጥ ነው። እግዚአብሔር ልክ እንደዚህ ለኛ ጥቃቅን ነገሮች ሁሉ ምን ይሰጣል? ትኩረት ይሰጣል። ስለሚወደን ማለት ስለሚወደን። አሁን አይገርማችሁም? እግዚአብሔርን ያህል አምላክ አሮን ደረት ላይ እንዲህ ያለ ቁልፍ ትከልለት ሲል አይገርማችሁ? ለሰው እኮ ያስቅ ነበረ። እግዚአብሔር አሁን ዝቅ ብሎ የደረቱን መቆለፊያ ቀዳዳው እንደዚህ አድርጉ፣ ቁልፎችን በዚህ በኩል ትከላቸው፣ ከወገቡ ላይ እንደዚህ ያለ ቁልፍ ትከል፣ ደግሞ አስታጥቀው፣ እጅየውን ረዘም አድርገው ሲል እንደ ልብስ ሰፊ እግዚአብሔር እንደዚህ ይላል። ቀልድ ነው ሊመስል ይችላል፣ ግን ምን ማለት መሰላችሁ? ትንንሽ ነገራችሁን ሁሉ ወደዋለሁ ማለት ነው። ያ ማለት ሲገለበጥ ምን ማለት ነው?
ጥቃቅን ነገሮችን ሁሉ ምን እላቸዋለሁ ያስከፉኛል ማለት ነው እወዳቸዋለሁ ማለት ነው። አዳ እስራኤል የዕለት መስዋዕት አላቸው፣ የቁርባን መስዋዕት አላቸው፣ የመባቻ መስዋዕት አላቸው። እንደገና ደግሞ የደህንነት መስዋዕት የሚባል አላቸው። የደህንነት መስዋዕት የሚባለው በዓመት አንድ ጊዜ ሊቀ ካህናቱ ያንን ልብስ ለብሶ ጶደሬ ሎጊዮ የሚባለው ልብሰ ክህነቱን ለብሶ ቅድስተ ቅዱሳን የሚባለው ወይም የቤተ መቅደሱ ውስጠኛው ክፍል ብቻ ገብቶ መስዋዕት ሲያቀርብ የሚለብሰው ልብስ ነው። ይሄ ውስጠኛው ላይ ለብሶ ቅድስተ ቅዱሳን ውስጥ ገብቶ የሚያቀርበው መስዋዕት አለ። ያ የደህንነት መስዋዕት ይባላል። የደህንነቱ መስዋዕት ወይም ደግሞ መስዋዕተ ስርየት ይባላል። ህዝቡ ዓመት ሙሉ የሰራውን ኃጢአት ስርየት የሚያገኘው ይሄ በዓመት አንድ ጊዜ የሚገባው ሊቀ ካህናት በሚያቀርበው መስዋዕት ነው። የመባቻ ይቀርባል፣ በየቀኑ ይቀርባል፣ በሰርክ ይቀርባል፣ በማለዳ ይቀርባል። ይሄ ሁሉ ግን ሰው በዕለት ኃጢአት ለሚሰራው ኃጢአት ነው። ዓመት ሙሉ የሰራነውን ግን የሚደመስስ በኦሪቱ ሊቀ ካህናቱ ብቻ ገብቶ ቅድስተ ቅዱሳን ውስጥ የሚያቀርበው የስርየት ወይም የደህንነት መስዋዕት የሚባለው ነው። ያንን ለማቅረብ የሚለብሰው ልብስ ልብሰ ሎጊዮ ይባላል። ምን አለው? ጸናጽለ ወርቅ፣ ሮማነ ወርቅና በምኑ ላይ ያለው ዘርፍ አለው። የልብሱ ዘርፍ ደግሞ ሰማያዊ ነው። ታች ላይ ያለው የልብሱ ዘርፍ ሰማያዊ ነው። ይህን አድርጎ ያቀርባል። ለንጉሱ አንድ ወይፈን ያቀርባል፣ ለህዝቡ አንድ ወይፈን ያቀርባል፣ ለሊቀ ካህናቱ አንድ ወይፈን ያቀርባል። ያ ማለት አንድ የአገር መሪ እና አንድ የሃይማኖት አባት ሊቀ ካህናት የሚሰራው ኃጢአትና ህዝቡ በጠቅላላ የሚሰሩት ኃጢአት እኩል ነው ማለት ነው። በጣም ያሳዝናል በእውነት ማለት ነው። አንድ ንጉስ በዚህ ዘመን ፕሬዝዳንት ወይም ጠቅላይ ሚኒስትር ሊባል ይችላል። አንድ ንጉስ የሚሰራው ኃጢአትና እሱ ብቻ የሚሰራውና እሱ የሚመራቸው ህዝቦች ሁሉም ተሰብስበው የሚሰሩት ኃጢአት እኩል ነው። ለምን? ሲመሩ የህዝቡን ሁሉ ኃጢአት መሸከም ነውና ማወቅ ስለሚገባ የሃይማኖት ወይም ደግሞ የእግዚአብሔር ቤት መሪ የሆነ ሰው የሚሰራው ኃጢአት ብዙ ሰዎች ተሰብስበው የሚሰሩትን ኃጢአት ያህል። ቤተሰቦች እንግዲህ ቪዲዮን ተከታትለን ተመልሰናል። አባ ገብረ ኪዳን ድንቅ የሆነ ትምህርትን ሰጥተውናል። እንደተማማንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። እንዲህ የሚያማትብ ሰው አይታችሁ አታውቁ? ታውት እሺ፣ እንዲህ አይታችሁ ላታውቁ ትችላላችሁ። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አሊያም ሴቶች ደግሞ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱንም አያውቀውም እኮ። ለምንድን ነው የምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምትስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማትቡ ብሎ ያስተማሩን እንደዛ አይደለም። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት፣ በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን፣ ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝንም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናረግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ወደ ትምህርታችን ግን ልመልሳችሁ ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደግሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። አንዳንድ ሰው መጸለያው ሳያንስ መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር የምናለካካ ሰዎች አሉ። ቢያንስ እግዚአብሔር ሆይ እንደገሌ ስላላደረከኝ አመሰግናለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን፣ እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን
ሲጀመር በነገራችን ላይ እኛን ራሳችንን ከፍ አድርገን ሌላውን ባለበት ቦታ ዝቅ አድርገን እንደነገለ ስላላረከኝ አመሰግናለሁ ነው አይደል ያልከው? አንተ ራሱ አሁን ቆመ ላለመናወጽ ምን መተማመኛ ኖሮ ነው? እርሱ ካለበት ከኃጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበር እንትተ እሱ ያለበት ኃጢአት ቦታ ላይ አለመቀመጥ በምን ተማምነህ ነው? በፍጹም በፍጹም። ማናችንም የቆምን ቢመስለን ምን እንዳናረግ መጠንቀቅ አለብን፣ እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምሕረት ነው። ይሄን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደገሌ እኮ አይደለውም ይላል። እገሌን ተወው። ራስህን እውነት እንደዛ ብለህ ማነጻጸር የምትፈልግ ከሆነ እኮ ራስህን አብረ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ። ተጋድሏቸውን የጨረሱ ከእግዚአብሔር ጋር በክብር ያሉ አሉ። ፈሪሳዊው ግን እንደዛ የለም። ስለ ቀራጩ እያየ እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። ቀራጩስ በአንጻሩ የሰማዩን ርዝመት ከፍታ እንኳን ላይ የማይገባኝ ኃጢአተኛ ነኝ እያለ ደረቱን እየደቃ ዝቅ ብሎ እያነባ ያለቅስ ነበር። አሁን እግዚአብሔር ክርስቲያኖች ከነዚህ ከሁለቱ የሚሰማው ጸሎት የትኛው ይመስላችኋል? የፈሪሳዊው ነው ወይስ የቀራጩ ነው? አዎ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰው ኃጢአት ሲሰራን ያያችሁት እንጂ ከናንተ አቡነ ገብረ መንፈስ ቅዱስ በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበር አሉ። ስለዚህ በፍጹም አይሆንም ማለት ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አለ። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰን። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰበው? ቤተሰቦች ቪዲዮን ተከታትለን ተመልሰናል። ወንድማችን ጥሩ የሆነ ትምህርትን ሰጥቶናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። እንደ ፕሮቴስታንቶች ሰይጣን ባይኖር ኑሮ ለማን እንዘምር ነበር? በጣም የደነቀኝ ነው። ስሙ ሁሌ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ፣ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ። ዛት ሚንስ በአንዱ ልጅ በኢየሱስ ክርስቶስ ስም ሁሌ ሲጸልዩ በአንዱ ልጅ በኢየሱስ ክርስቶስ ስም ወደርሱ ይጸልዩ። እዚህ መጣን፣ አብ ተረሳ፣ ልጁን የላከው እሱ እንደው እንኳን ጠፋን። መዝሙር ብናምጥ ለአብ የለም፣ ወይ ለኢየሱስ ወይ ለሰይጣን። ኢየሱስና ሰይጣን። የኢየሱስን ስንጨርስ ወደ ሰይጣን መጣለን። ወዮ ለጠላቴ ጉድ ፈላና እርር በል ጠላቴ እርር በል ጠላቴ። የኢየሱስን ስንጨርስ ወደ ሰይጣን ነው። የለንም። አንዲት ኦርቶዶክስ የቅድሞቹ ልጆች ቤት መጣች። ያክስታቸው ልጅ ስለሆነች ዝም ብላ ቤት እንትን ነው፣ በሰው ቤት አትናገርም፣ ትሰማለች። ቀኑን ሙሉ መዝሙሩ ሰይጣን፣ ጠላቴ፣ ውጊያ ምናምን ሰማችና መረራት መሰለኝ። ወደ ማምሻው ላይ ቆይ ግን እናንተ አሁን ጴንጤዎች አለች፣ ሰይጣን ግን ባይኖር ስለምንድን ነው የምትዘምሩት? አለ። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁ እኛው ሀገር
ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንኑ ሐሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ። ማለትም ለምን መስማት እንደማይገባን ማለት ነው። እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው። ምንድነው? የምስጋና መስዋዕት ነው። ይህንን ያዝ አድርጉና ከክርስትና ውጪ የሆኑ አካላት ወይም ከቤተ ክርስቲያን ውጪ የሆኑ አካላት ደግሞ መስዋዕትን ሲያቀርቡ የትኛውም አይነት መስዋዕት ቢሆን የሚያቀርቡት ለእግዚአብሔር ነው የሚል እምነት የለም። እንግዲህ በእኛ ዘንድ እንዴት ማለት ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 18 ላይ ለምሳሌ በሁለት ወንድሞች መካከል ለምሳሌ አለመስማማት ቢኖር ወደ ኤርሳን ጉዳዩ መጨረሻ ላይ የሚሄደው ወደ ኤርሳን ነው ብሎ አስቀመጠና ቤተክርስቲያንን የማይሰማት ከሆነ ግን እንደ አህዛብ ይሁንልህ ብሎ ተናግሮ ነበር። ቤተክርስቲያንን የማይሰማ ከሆነ አንድ ሰው እንደ አህዛብ ነው ለኛ። አህዛብ ከሆነ አህዛብ ደግሞ መስዋዕትን ሲያቀርቡ የሚያቀርቡት ለእግዚአብሔር አይደለም። ይህንን ጳውሎስም ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 18 አካባቢ ምን ብሎ ይናገራል? እንደው አህዛብ የሚያቀርቡትን መስዋዕት መጠቀም የለባችሁም እያለ ይነግራቸውና እንዲህ ይላል። አህዛብ ይላል ለምንድነው መጠቀም የሌለባቸው? ማለት ክርስቲያኖች አህዛብ የሚያቀርቡትን መስዋዕት እዛ ጋር የሚናገረው መስዋዕት ኖርማል የምስጋና መስዋዕት አይደለም፣ ግን ለየትኛው መስዋዕት ሊነገር ስለሚችል ነው ይሄንን ያስቀመጥኩት። ኦኬ እንዳትረሱ። ለማንኛውም ግን ክርስቲያኖች አህዛብ የሚያቀርቡትን መስዋዕት መጠቀም ለምን እንደሌለባቸው ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ላይ አህዛብ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እናገራለሁ ይላል። አጋንንት የሚሰውት አህዛብ የሚሰውት ለአጋንንት ነው እንጂ ለእግዚአብሔር አይደለም። እናንተም ደግሞ የአጋንንት ተባባሪዎች እንድትሆኑ አልወድም ይላል። ኦኬ ከአጋንንት ጋር እንድትተባበሩ አልወድም። ምክንያቱም ለአጋንንት የሚቀርብን መስዋዕት ሰው የሚጠቀም ከሆነ ትብብሩ ከማን ጋር ይሆናል? ከአጋንንት ጋር። ኦኬ ይህ አጋንንት ኢየሱስን መስሎ እኮ ነው የሚቀርበው፣ ወይም ሌላ ኢየሱስ ሆነ ማለት ነው። ሌላ ኢየሱስ አለ በመጽሐፍ ቅዱስ ላይ ሌላ ኢየሱስ ይላል ጳውሎስ። ኢየሱስን መስሎ የሚመጣ አጋንንት ማለት ነው። እና ኢየሱስን መስሎ ነው የሚመጣው። ለእሱ የሚቀርብ ደግሞ የምስጋና መስዋዕት አለ። ለምሳሌ ዝማሬ ብለው የሚያስቡት ማለት ነው። በዛ በዝማሬ አንተ የምትሳተፍ ከሆነ የምትጠቀም ከሆነ ከማን ጋር ነው ትብብር? ህብረት እያደረክ ያለው እንደ ጳውሎስ ንግግር ከአጋንንት ጋር ነው። ኦኬ ኢየሱስን መስሎ ከቀረበው አጋንንት ጋር ህብረት ማድረግ ትጀምራለህ። ቀስ በቀስ ህብረት ማድረግ እየጀመርክ ስትሄድ የሆነ ሰዓት ላይ ሙሉ የዚህ አጋንንት ብቻ ሆነ ትቀራለህ። ከጌታ ተነጥለህ ትጠፋለህ ማለት ነውና እንደ ቀላል የሚታይ ነገር አይደለም። ይሄ ክርስቲያን ደግሞ ጥንቁቅ ነው እና መርማሪም ጭምር ነው። የሌሎችን ቤተ እምነቶችን እንግዲህ አሁን እንደው የነሱ የማንቋሸሽ ነገር ሳይሆን እንደ ክርስቲያን ግን ያለን እምነት እንዲህ ስለሆነ ነው ባይሰማ መልካም ነው፣ የማንሰማው በዚህ ምክንያት ነው የሚል እምነት አለኝና ከዚህ አንፃር መልከተው ይቆየን። ቤተሰቦች እንግዲህ ቪዲዮን ተከታትለን ተመልሰናል። ብዙ ሀሳቦችን አንስተንበታል ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። ቀጣዩ ቪዲዮአችን የሚሆነው አንድ ሶሻል ሚዲያ ላይ የሚታወቅ ሰው ስለ ቅዱሳን አባቶች ክብራቸውን በማይመጥን መልኩ ሶሻል ሚዲያ ላይ የተናገረው ንግግር ነበረ። ያንን ንግግር ተከትሎ ደግሞ ብዙ አባቶች መልስ ሰጥተዋል። ያንን ቪዲዮ ነው የምናየው ማለት ነው። ተከታትለን እንመለስ። ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም ባናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። ባናቱ 9 ዓመት የቆመ
ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ ምንም ምግብ መብላት የለም መጠጣት የለም። ባናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለህ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። እሱ ሲገርም ክርስቶስ ሳምራ ደግሞ በጦር እንደዚህ አድርጋ ጦር ሰክታ ዙሪያን ጦር አድርጋ ስትወድቅ ስትሰግድ ይወጋታል ብላ ትመለሳለች። ስትሰግድ ሲወጋት ደልና ትመለሳለች። ክርስቶስ ሳምራ ከዛ 5000 በየሳምንቱ 5000 ከሲኦል እያወጣች ወደ ገነት ታደርጋለች። እኔ ህንድ እንዲያውም ፊልም አይሰሩ ህንዶች ይህን ከሰሙ በኋላ ፊልም አቁመዋል። ቦሊውድ ፊልም ቱርክ ፊልም አቁመዋል። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ ወስዳቸዋለሁኝ። ይህን ሐሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሐሳብ ነው። እንደ መጽሐፍ ቅዱሳዊ ሐሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የታሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይንም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራቡ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርል ያልነው ስለዚህ አይደል? ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ይሄ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሐሳብ እንደ ኢምንትም አናየው በእኛ በኩል። ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ ሳይቀመጥ ከዘረጋ ሳያጥፍ ምንም እህሏ ሳይቀምስ አልጾመም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም? ሀደገ ለነ ማይተቦ ከመንትሉ ንህ አሰረዚያሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸውም። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይህች ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራት ያደርሱበት አጻፈውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን
እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ አናውጣችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን አሁን ይሄን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተም አታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሐሳብ ነው። ላስተማሩ ለመምህራችን ቃለ ሕይወት ያሰማል። በእውነት ከዚህ ወንድማችን እንደሰማነው ዘሎ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል በመጽሐፍ ቅዱስ የሚመራ እንደሆነ ነው ራሱ የሚናገረው። መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው 10 የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ነው። ፈጣሪ እግዚአብሔርን በፍጹም ልብህ ውደደው አምልከው ነው። ሁለተኛው አክብር አባከ ወእመከ፣ አባትህንና እናትህን አክብራቸው እርዳቸው ነው። ሶስተኛው አፍቅር ቤተከ ከመ ነፍስከ፣ ባልንጀራህን እንደ ራስህ አድርገህ ውደድ ነው። እንግዲህ ከዚህ ውስጥ ስናነሳ ፍቅረ እግዚአብሔር አለ፣ ፍቅረ አቦም የአባትና ፍቅር አለ፣ ፍቅረ ቢጽ የባልንጀራ ፍቅር አለ። ማንኛውንም ሰው እንድንነቅፍ በመጽሐፍ ቅዱስ ውስጥ አልታዘዝንም ማለት ነው። ለምን ከተባለ አባት እናታችን፣ እህት ወንድሞቻችን፣ ባልንጀሮቻችን እንድናከብራቸው ታዘናል። ይሄኛው ግን ምንድነው? ባልንጀራንም ከማክበር አልፎ ወዴት ብሏል ማለት ነው? እግዚአብሔር ያከበራቸውን ሰዎች ወደ መዝለፍ ደረጃ ተመቷል ማለት ነው። ስለዚህ መጽሐፍ ቅዱስን አያውቅም ማለት ነው። እሱ የመጀመሪያው በሚዛን ላይ ተመዝኖ ወድቋል። ቅዱሳን እኮ ራሳቸው እኛ ቅዱሳን ነን ብለው አያውቁም። ኦሪት ዘሌዋውያን ላይ ያለው ምዕራፍ 19 ያለ ቃል አለ። ቅዱሳነ ኩኑስ ማንሂ ቅዱሳን አለ እግዚአብሔር። እኔ አምላካችሁ ፈጣሪያችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። እግዚአብሔር በባህሪው ቅዱስ አምላክ ነው። ቅዱስናው የባህሪ። ቪዲዮውን ተከታትለን ተመልሰናል ተመልካቾች። አባቶች ጥሩ ምላሽን የሰጡ ይመስለኛል። ጥሩ የሆነ ምላሽና ማብራሪያ ሰጥተዋል ብዬ አስባለሁኝ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። ጴጥሮስ ጌታውን ከአንዴም 3 ካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ። ጌታ እግሩን ባጠበው እግሩን አጥቦ በተሰናበተው ምሽት ከአንዴም 3 አልክድህም ብሎ የዛተ ከአንዴም 3 ጊዜ ካደው። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸዋል። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን? ለጴጥሮስ። በሞቱ የካደውን ጴጥሮስ በትንሣኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ። ሲያገኘውስ ምን አረገው? የሚቆጠቁጥ ቃል ከክርስቶስ አፍ አልወጣ። የዮና ልጅ ስምዖን ሆይ ትወደኛለህ አለው። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ ለካ ክርስቶስ ታሪኩን ድጋሚ እየጻፈለት። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም? ቲክቶክ ላይ ምንድነው የምታየው? ዝሙት፣ ሰዶምን፣ ገሞራን ምንድነው የምታየው ቲክቶክ ላይ? አላይም ማለት አትችልም። ድንገት ዩቲዩብ ላይ ወይ ላይ መርጠ ልታይ ትችላለህ። አላውቅም ቲክቶክ ተጠቅሜ ስለማላውቅ። ግን ብዙ ሰዎች የሚነግሩኝ አንዱን ነገር አይተ ርኩሰት ይሆናል። ስለ ቲክቶክ አንድ ቀን አስተምራለሁ። ባጭሩ መንገድ ላይ የተዘራ ዘር ማለት ነው ቲክቶክ ማለት። መንገድ ላይ የተዘራውን ዘር ተምረ በቲክቶክ ትምህርት ተምረ ወዲያውኑ አጋንንት ይመጡና ይለቅሙታል ማለት። አንድ ዝሙተኛ ሴት ትመጣና ፊት ትቆማለች፣ ልብህ ይቀልጣል፣ አይምሮህ ይታወካል፣ ዝሙት በልብህ ይቀሰቀሳል፣ ወይንህ የሶዶም ይሆናል።
አንቺም እንደዛው ከገሞራ ጋር ትሰሪያለሽ፣ ከሲባው ጋር ታርሻለሽ፣ ፍሬሽም ንግድሽም መራራና ኮምጣጣ ይሆናል ይላል። ምን እኔ አልለወጥም፣ እኔን ምንም የሚቀይረኝ ነገር የለም፣ የፈለገ ነገር ቢመጣ ብለሽ የምታስቢ ከሆነ የእግዚአብሔር ቃል ምን ይላችኋል መሰላችሁ? የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። በሐሳብ መውደቅ አለ፣ በነቢብ ማለት ነው፣ በመናገር በነቢብ፣ በመስራት በገቢር፣ በሐልዮ በነቢብ በገቢር የመውደቅ ነገር አለ። አትውደቅ የኦርቶዶክስ ልጅ። አንተ ውስጥ እኮ ስጋው ደሙ ነው፣ ጫት አይደለም። አንቺ ውስጥ እኮ መንፈስ ቅዱስ ነው እንጂ የኃጢአት ርኩሰት አይደለም የሚያድርባችሁ። እናንተ እኮ ታቦቱ ለመንፈስ ቅዱስ፣ የኦርቶዶክስ ልጆች የእግዚአብሔር ታቦት እኮ ናችሁ። መንፈስ ቅዱስ ማደሪያ ናችሁ፣ መቅደስ ናችሁ። ሰውነታችሁ መቅደሳችሁን በሲጋራ በሐሺሽ በዝሙት በጫት በሲጋራ በርኩሰት በከንቱ ነገሮች አታርክሱት። ፍሬ ይፈለግባችኋል። ወይናችሁ ከገሞራ እንዳይሆን፣ እርሻችሁ ከሱባማ እንዳይሆን ተጠንቀቁ። መልአኩም ያማልዳችኋል፣ ያማልዳችሁ። የአናብስቱን አፍ የዘጋ ገብርኤል ከእናንተ ጋር ይሁን። አናንያ አዛርያ ሚሳኤልን ከእሳት ያወጣ ገብርኤል ከእናንተ ጋር ይሁን። እግዚአብሔር በረድኤቱ አይለያችሁ። መብርሃን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ቪዲዮን ተከታትለን ተመልሰናል። እንደተማማርንበት አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ሐሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።